ሰላም ሰላም ቤተሰብ እንዴት ናችሁ? ዳንኤል ነኝ። ዛሬ ደግሞ በጣም አሪፍ የሆነ ሌሰን ይዤላችሁ መጥቻለሁ። ይህንን ሌሰን ለጀማሪዎችና መካከለኛ ላላችሁ ሰዎች የሚሆን ሌሰን ስለሆነ ሌሰኑ በትዕግስት እንድትጨርሱት ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ለዚህ ቻናል አዳዲስ የሆናችሁ ሰዎች ደግሞ ፕሊዝ ፕረስ ዘ ሳብስክራይብ ባተን ኤንድ ቢ አወር ፋሚሊ ቢ አወር ገስት። ለዚህ ቻናል አዳዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ የማስተምራችሁ ፍሬዛል ቨርብስ ይባላሉ። ፍሬዛል ቨርብስ ለእናንተ በጣም አሪፎች ናቸው። እንግሊዝኛችሁ ቶሎ እንድታሻሽሉ ከሚያደርጋችሁ የእንግሊዝኛ ዘይቤ ምንድን ነው? ፍሬዛል ቨርብስ ኢት ሚንስ ሾርት ስቴትመንትስ በጣም ቤዚክ ናቸው። የመጀመሪያ ማሳያችሁ ቃል ምንድን ነው? ብሬክ አፕ። ብሬክ አፕ ብሬክ አፕ ሚንስ ቱ ኢንድ ዴር ሪሌሽንሺፕ ግንኙነት ማቋረጥ፣ መጣላት። ስፔሻሊ ኦፖዚት ሴክስ ከተቃራኒ ጾታ ጋር ግንኙነት ማቋረጥ ብሬክ አፕ። ለምሳሌ ተጣሉ እኮ ለማለት ምን እንላለን? እነሱ እኮ ተጣሉ ለማለት ዘይ ብሮክ አፕ እንላለን። ዘይ ብሮክ አፕ። ሶ ፓስት ቴንስ ኦፍ ብሬክ ኢዝ ብሮክ። ኦኬ ሶ ዘይ ብሮክ አፕ። ከእሱ ጋር ተጣላች ለማለት ሺ ብሮክ አፕ ዊዝ ሂም። She broke up with him. He broke up with her. He broke up with her. ከእኔ ጋር ተጣላች። She broke up with me. She broke up with me. ስንጠይቅ ደግሞ ተጣሉ እንዴ ለማለት ምን እንላለን? ዲድ መጀመሪያ እናመጣና ዲድ ዘይ ብሬክ አፕ። ዲድ ዘይ ብሬክ አፕ እንላለን። ዲድ ዘይ ብሬክ አፕ ተጣሉ እንዴ ለማለት I have heard some rumor. ዲድ ዘይ ብሬክ አፕ እንላለን። ተጣሉ እንዴ ለማለት። መጣላት አልወድም ለማለትስ ምን እንላለን? I don't like breaking up. I don't like breaking up. I don't like breaking up እንላለን። መጣላት መጥፎ ነው ለማለት breaking up is bad. breaking up is bad ትላላችሁ። መጣላት መጥፎ ነው ለማለት። ስለዚህ ብሬክ አፕ የምትለው ቃል በደንብ እንዳገኛችኋት ተስፋ አደርጋለሁ። ነምበር 2 ሁለተኛ ፍሬዛል ቨርባችን ብሬክ ዳውን። አያችሁ፣ አፕ አወጣ ነው፣ ዳውን አስገባን። ሌላ ትርጉም ሊሰጠን ነው። አሁን ብሬክ ዳውን ሚንስ ቱ ስታፕ ወርኪንግ። ስታፕ ወርኪንግ ስራን ማቋረጥ፣ የሆነ ነገር ስራን ማቋረጥ። መሽን ሊሆን ይችላል፣ መኪናም ሊሆን ይችላል። የሆነ ነገር ስለሆን ማቆም ምን እንለዋለን? ብሬክ ዳውን። ስለዚህ ፓስት ቴንሱ የሱ ደግሞ ምንድነው? ብሮክ ዳውን ይላል። ለምሳሌ መሽኑ ተበላሸ እኮ ለማለት ምን እንላለን? The machine broke down. The machine broke down. Okay? The machine broke down. መኪና መስራት አቆመች ለማለት My car broke down. My car broke down እንላለን። አለቀ። ስለዚህ ብሬክ ዳውን ማለት የሆነ ስራውን ማቆም፣ ማቋረጥ። ሶስተኛው ቃል break into. break into. What does it mean? Break into means to enter by force. To enter by force. ሰብረህ መግባት break into እንለዋለን። ሱቁም ሊሆን ይችላል፣ ያው ቤትም ሊሆን ይችላል። ሰብረክ መግባት break into። ለምሳሌ መጀመሪያ ሌቦች እንያቸው muggers or robbers። ማገር ማለት ማጅራት መች ማለት ነው። ኦፍ ኮርስ ትክክለኛ ስሙ ምንድነው? ማገር ይባላል። ያው በተለምዶ ሃንግ የምንለው ማለት ነው። ማገር ይባላል። ወንጀሉ ደግሞ ምን ይባላል? ማጊንግ ይባላል። ወንጀሉ ማጊንግ። he is accused of mugging እንላለን። he is accused of mugging። accused ማለት መከሰስ። so robber ከሆነ ደግሞ ምን ማለት ነው? ዘራፊ። robber። robbery ከሆነ ደግሞ ዝርፊያ። robbery። good። ስለዚህ the robber broke into a shop. The robber broke into a shop. Or the robber broke into the house. The robber broke into the house. ሰብረው ገቡ። ሱቁን ወይም ቤትን ሰብረው ገቡ ማለት ነው። የሚቀጥለው ፍሬዛል ቨርብ ምንድን ነው? break out. break out. break out means to escape from prison. to escape from prison. escape ምን ማለት ነው?
ስኬፕ ማለት ማምለጥ ማለት ነው አይደለ? ስኬፕ። ስለዚህ ብሬክ አውት ከሆነ ከእስር ቤት ማምለጥ ማለት ነው። ለምሳሌ ምን ማለት እንችላለን? ክሪሚናል ማለት ወንጀለኛ፣ ክራይም ከሆነ ደግሞ ያው ወንጀል። ሰው the criminal broke out from the prison. Okay? The criminal broke out from the prison ከሆነ ወንጀለኛው ከእስር ቤት ምን ሆነ? አመለጠ ማለት ነው። Thanks for watching. I'll see you next time.